እንኳን ደህና መጣችሁ። ይሄ አብራር በድሩ ጓደኞቻቸው የኮምፖስት ማምረቻ የብልሽትና ማህበር የኮምፖስት ማምረቻና መሸጫ ቦታ እንኳን ደህና መጣችሁልን። በመምጣታችሁ ደስ ብሎናል። አብራር በድሩ ጓደኞቻቸው የኮምፖስት ማምረቻ የብልሽትና ማህበር መስራችና ሰብሳቢ። እንግዲህ ይህ ቦታ ኮምፖስት መስሪያ ቦታ ነው። የመጀመሪያ ኮምፖስት ሲሰራ የተለያዩ ግብአቶች ከየሽንኩርት ከየአትክልት ቤቱ ከየሰንዴ ማርኬት እና ከየሰፈሩ ከየመንደሩ ለዚህ የሚሆነው ቆሻሻ ከየሰፈሩ ቅድመ ዝግጅት ይደረጋል ማለት ነው። ከዛ እዚህ መጥቶ ይታጀናል። አሁን ይሄ የታጀነ ነው። እንዲህ ይታጀነና በየ15 ቀኑ የሙቀት መለኪያ ያለ ተርሞሜትር ይባላል። በሱ የለካን ሙቀቱን ወደ 45 ዲግሪ እስከ 56 ዲግሪ ሙቀት አለበት። ይሄ ሲሆን ወደዛ ይገለበጣል ማለት ነው። እንደገና በሚቀጥለው ከሳምንት በኋላ ተጨማሪ ሙቀቱ ይታይና እንደዚህ በመጀመሪያ በሙቀት ታይቶ እንደገና ወደዛ ይገለበጣል ማለት ነው። ሶስተኛ ዙር እንደዚህ እየተገለበጠ እስከ 4 እስከ 5 ዙር ከተገለበጠ በኋላ ወደ ሽያጭ መጋዘን ይገባል ማለት ነው። እንግዲህ ይህንን ለማድረግ የሚፈጀው ጊዜ ወደ 3 ወራት ያህል የሚፈጀው ነገር ግን እኛ በ3 ወር ደርሶ ለሽያጭ ለማቅረብ ያለው ውጣ ውረድ ከፍተኛ በመሆኑ አንዳንድ ቴክኖሎጂ ለመጠቀም ተደርጓል ማለት ነው። ይሄ በራሳችን ያደረግነው ሙከራ ኮምፖስቱን እድሜን የማሳጠር ወደ ከ3 ወር ወደ 2 ወር የማድረግ ሙከራ አድርገን በተደረጉት ጥናቶች መሰረት በባለሙያ ተጠንቶ ልክ መሆኑን ተረጋግጦ በሁለት ወር የማድረግ ስራ እየሰራን እንገኛለን። ይባላል። ይሄ ሁለት ጥቅም አለው። አየር አስገባል፣ አየር አስወጣል። ከውስጥ ያሉ ለዚህ ለኮምፖስት የሚፈለጉ ባክቴሪያዎች አሉ። እነዚህ ባክቴሪያዎች እንዲዋህዱ ከውጭ በኩል አየር ያስገባል። እንደገና ደግሞ ከውስጥ ደግሞ አየሩ ያስወጣል። ዝናብ በሆነ ጊዜ ደግሞ ሙሉ ከሆነ ያው እንደ ኮርቻ ይሰራል። ምንም ነገር ዝናብ አያስገባም። ጊዜውን ጨርሶ ተገለባብጦ ወደ መጋዘን ሲገባ የሚቀረው ማበጠር ብቻ ነው። ይሄን አበጥረን ለመጡት ደንበኞቻችንና ከኛ ጋር ትስስር ላደረጉ ለዘላቂ ማረፊያ ለመንገድ አካፋይ ለኮሪደር ልማትና ለወዳርቻዎች አበጥረን አሳምረን በልዩ ሁኔታ አዘጋጅተን ለደንበኞቻችን እናቀርባለን ማለት ነው። ይሄ እንግዲህ ብዙ ሂደት ጨርሶ እንግዲህ ወደ 3 ሳምንት ነበር። አሁን የሚቀረው 15 ቀን ይቀረዋል። ይሄንን አዘጋጅተን አበጥረን አሳምረን ልዩ አድርገን ለከተማ ውበት እና ለአበቦች፣ ለሳር፣ ለአትክልት ብዙም ደግሞ ለጎመን፣ ለቆስጣ፣ ለሰላጣ በጣም የሚያሳምር ነው። 2013 ጥር ወር ላይ የተመሰረተው ማስረጃ ጥናት ወደዚህ ስራ ገባው። የስራ ቦታ ማምረቻ ቦታ ያልነበረው ቦታ የተሰጠው ካፒታል ያልነበረው ምንም ነገር በባዶ እጁ የተነሳ ማህበር ነው። ይሄ ማህበር ሲመሰረት 4 ወንዶችና 4 ሴቶችን በድምሩ 8 አባላት ይዞ ነው የተነሳው። አሁን 2 ተጨማሪ አባላት በቋሚነት ተቀምጠው ይሰራሉ። በተጨማሪ ደግሞ የቀን ሰራተኞችን በመቅጠር የቀበሌ ስራዎችን በማሰራት ዳቦ ፈላጊ የሆኑ ሰዎችን በዚህ ተጠቃሚ ይሆናሉ ማለት ነው። እንግዲህ ማህበሩ ሲመሰረት ምንም ካፒታል የነበረው ጉልበት እውቀትን አስተባብሮ ነው ስራ የጀመረው። የተወሰነ እውቀት ነበረ፣ ስራው እንዴት እንደሚሰራ ነው እንጂ ካፒታል አልነበረም። ነበረች እንግዲህ በዛች ቦታ እየሰራን አጋጣሚዎች ደግሞ ጥሩ አጋጣሚዎች ምንድነው? ገበያዎች መጡ። ገበያውን ሽያጭ ያደረግን ቦታው ጥያቄ ያነሳል። 3 ቦታ አማራጭ ነበረ። ይሄን ቦታ ስንጡን ያው ታው ጫካ ነበረ፣ ገደላ ነበረ፣ ሙቼ ነበረ። ቦታ ሲሰጡን ለ3 ለ4 ጉዳዮች ቦታ ማለት ነው። አንደኛ ለገበያ ቅርብ ነው ማለት ለአስፋልት ቅርብ ነው። ሁለተኛ ደግሞ ምን ፈልገው ግባት እዚህ እናገኛለን። ሶስተኛ ደግሞ ከማህበረሰቡ
ሸተተኝ ገማኝ የሚባል ነገር እንዳይኖር ምቹ ሁኔታ ተፈጥሮልን ያው እዚህ ቦታ ገብተን አሳምረን በተጨማሪ ደግሞ ይሄን ወንዝ ዳርቻውን አልምተን ኮምፖስት ምንድን ነው እንደሚለው ነገር ቆስጣ፣ ሰላጣ እንደዚህ በተለያየ አትክልት ፍራፍሬዎችን አምርተን ደቆት ያተረፈ ነው። ያም ቢያንስ በከተማ ግብርና ውስጥ ራሳችን ችለን ለገበያ ሁኔታ ተፈጥሮ ነበረና በዚህ ሁኔታ የከተማው ክፍለ ከተማው አርሶ አደር ከተማ ግብርና ጽሕፈት ቤትና የወረዳው ፓምፕ ሸልሞናል። በፓምፕ ያጠጣን በበጋ ክፍለ ጊዜ የተሻለ ምርቶችን አምርተን ያን ተጠቅመን እንድንሆናል ማለት ነው። ብዙም በቱንም አቅማችን ውስንቱ ነው። ወደ 300 ሺህ ብር አካውንታችን ላይ አለች ማለት ነው። እንግዲህ እሳን ይዘን ወደ ሌላ ጥያቄ ያነሳ ነው። በአሁኑ ሰዓት ይህ ማህበር ወደ ሌላ እንዲሻገር ፕሮፖዛል አዘጋጅቷል። ወደ 6 ሚሊዮን ብር የሚፈጅ ማቴሪያሎችን ለመግዛትና የቦታው ጥያቄ ነው ያለው። ይህንን ከተመቻቸለት ለከተማም ምሳሌ የሚሆን ማህበር ነው። ምክንያቱም ይሄ በማሽን ሲመረት አንደኛ ጊዜን ይቀንሳል፣ ጉልበትን ይቀንሳል። በተጨማሪ ደግሞ ኮምፖስት የተሻለ ኮምፖስት እንዲሆን ምቹ ሁኔታ ይፈጥራል ማለት ነው። ወደዛ ሂደት የተሻገረ እና ወደ ቴክኖሎጂ እንዲገባ ከከተማውም ከክፍለ ከተማውም እየተነጋገረ ይገኛል እና ፕሮፖዛላችን አሰርተን በቅርቡ ወደ እዛ ለመሻገር ጥረት ያደረግን ነው። ያው ሲሰራ ይሄኛው እንግዲህ አልቆለት ደንበኞቻችን ገበያ የቀረበ ነው። ሂደቱ ጨርሶ ሁሉ ነገሩን ተሟልቶ ተሰፍሮ ተመዝኖ ያው ሲመጡ ደንበኞቻችን ሲመጡ ቀጥታ ወደ መኪና የሚጫን ነው ማለት ነው። ሁሉ ነገሩ አልቆለት ጣጣውን ጨርሶ ነው እዚህ ጋር የመጣው። ያው ሰራተኞቻችን በቀን ፈላቸው ማለት ነው። ሰርቶ እዚያ አዘጋጅተው ማለት ነው። እንግዲህ ቅድም እንደጠቀስኩላችሁ ያ ሂደት ጨርሶ በመጨረሻ 3 ወር በኋላ ያው ለገበያ በዚህ ሂደት ተዘጋጅቶ ነው የቀረበው ማለት ነው። በ75 በ50 በ80 ተመዝኖ ወደ 80 ኩንታል የሚሆን ለደንበኞቻችን ተዘጋጅቶ የቀረበ ነው ማለት ነው።